ዋትስአፕ ዲኤልኤስ ፋሚሊ እንዴት ናችሁ? የዛሬው ቪዲዮ ትንሽ ለየት ያለ ነው የሚሆነው። ስለ ዲኤልኤስ አዲስ የጀመራችሁም እና የድሮዎቻችሁም ምናልባት ማስተውላችሁትም ሊሆን ይችላል። አዲስ የጀመራችሁ ደግሞ ማታውቁትም ከሆነ ስለ ዲኤልኤስ አምስት ማወቅ ያለብንና ምን እንደተፈጠረ አንደርስታንድ ማድረግ ያለብን ስለ ዲኤልኤስ አምስት ነገሮችን አብረን የምናይ ይሆናል ማለት ነው። ሌላም ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በተቻለኝ መጠን ቪዲዮ ሰርቼ ለእናንተ ማቀርብ ይሆናል ማለት ነው። አንደኛው የሚሆነው ለምንድነው ከ96 በላይ የሆኑ የሬር ካርዶችን ሌጀንደሪ ካርዶችን እንደነዚህ አይነቶችን ማለት ነው ለምንድነው ማግኘት ያልቻልነው ማርኬቱ ላይ የሚል ሆኖ ከዲኤልኤስ 21 በኋላ ልክ 22 ከገባ በኋላ ይሄ ነገር ጠፍቷልና ምክንያቱ ምንድነው የሚለውን እናያለን። ለዚህ እንደ ምክንያትነት ኤፍቲጂ ያስቀመጡት ነገር የፕሌየር ወይም የኮምፒቲቲቭ ጌምን ባላንስ ኮንትሮል ለማድረግ ነው ብሎ ነው ያስቀመጡት። ምክንያቱም ሃይ ስታት የሆኑት ስፔሻሊ 96 የሆኑት ፕሌየሮች ራሱ ኦልሞስት ፉል የሆነ ፊትነስ ወደ 6 የሚጠጉ 100 ስታት ያላቸውን ካርዶች ይኖራቸዋል። አብዛኞቹ 96 ሲሆኑ ማለት ነው በታይሚንገሮች ምናምን ላይና ከዛ በላይ በሄደ ቁጥር ዶሚናንሱ ይከፍ እያለ ስለሚመጣ መቼ 99 ሜይ ሲሆን ታውቁታላችሁ ምን ያህል ከባድ እንደሆነ አግሬሲቭ የሆነ አታኪንግ ሞድ ሲገጥማችሁ እና እሱን ኮንትሮል ለማድረግ በሚል ማክሲመም ሊሚቱን 86 አፕግሬድ ሲሆን 96 አድርገውት ከዛ በኋላ በስፔሻል ኤዲሽን ደግሞ 97 እና 98 ካርዶችን አምጥተዋል። እንደ ምክንያትነት ያስቀመጡት ፌር ፕሌይ እና ኮምፕሊትሊ ዶሚናንስ እንዳይኖር በሚል ነው ያን ያስቀመጡት ያስወገዱት። ሁለተኛው ደግሞ የሚሆነው ለምንድነው አሁን ዲኤልኤስ 26 2020 በፊት ኦልድ ፕሌየር ከሆናችሁ ወይ የድሮ ጌሙ የምታውቁት ከሆነ 20 19 20 18 ምናምን ዲኤልኤስ ላይ ስታቶቹ 10 ናቸው። የአሁኑ ግን 8 ነው። አይታችሁት ከሆነ እዚህ ጋር አሁን ስፒድ፣ አክሰለሬሽን፣ ስታሚና የሚለው እዛ ላይ 8 ነው ያለው። ሁለት ተቀንሷል። ክሮሲንግ እና ሄደር የሚባሉ ሁለት ስታቶች ተቀንሷል። በፊት ላይ ክሮሲንግ እና ሄደር በጣም ብዙ ኢምፓክት ነበራቸው። ሁሉም ፕሌየር ክሮስ ማድረግ አይችልም። ሁሉም ፕሌየር ደግሞ ሄደር የለውም። አጥቂ ስለሆነ ብቻ ሄደር ጎበዝ አይሆንም። አሁን ብዙም ሃይት ላይ ዶሚናንት ስለሆነ ማለት ነው። ይሄኛውም ነገር ቢመልሱት አሪፍ ነበረ፣ ግን እነሱ እንደ ምክንያትነት ያስቀመጡት የወጣበት ምክንያት አንደኛ ምክንያታቸው የክሮሲንጉን እና የሄደሩን አሁን ባሉት በ8 ስታት ውስጥ ፔር አድርገው አስቀምጦታል። ለምሳሌ ክሮሲንጉ በፓስ እና በኮንትሮል ይወሰናል ማለት ነው። ሃይ ክሮሲንግ ቻንስ የሚኖረው ፕሌየር በምንድነው? በፓስ እና በኮንትሮል ይወሰናል። ሃይ ክሮሲንግ ያለው ተጫዋች ምንድነው? ምን አይነት ተጫዋች ይሆናል ማለት ነው? ፓስ እና ኮንትሮሉ ከፍ ያለ ተጫዋች ክሮሲንግ ላይ ሞር አኪዩሬት ፒን ፖይንት የሆነ አኪዩሬት ያለው ክሮስ ይሰጠናል ማለት ነው። ሄዲንጉ ደግሞ በሹት እና ስትሪንግዝ ዲፋይን እንዲደረግ አድርገውታል። ያው አሁን እንደዚህ ለማለት ቢከብድም ቁመት ዋና ወሳኝ ነገር ቢሆንም ግን ያው ስታቱን አፕግሬድ ለማድረግ በሚቀል መልኩ ለማድረግ ስላሰቡ ይመስለኛል በሹት እና በስትሪንግዝ ተክተውታል ሄዲንግን። ሹት እና ስትሪንግዝ አሪፍ ያለው ተጫዋች ሄዲንግ ላይ ጎበዝ ነው። ለዛም ይመስለኛል ስትራይከሮች እንደነ ሃላንድ እንደነ ምባፔ ራሱ በጣም ይገጫሉ። በእርግጥ እንደነ ኬን እንደነ ሌዋንዶስኪ አይነት ፕሌየሮች ሄደር ላይ በጣም አኪዩሬት ናቸው፣ በጣም ከባድ ናቸው ለመያዝ እና በዚህ በይሄን ምክንያት አስቀምጧል። ሶስተኛ ደግሞ
ድሮ ዲኤልኤስ የምትጫወቱ ሰዎች በተለይ 2020 እና 2021 ላይ የምትጫወቱ ሰዎች አካውንታችሁ ጠፍቶባችሁም ሊሆን ይችላል፣ ያልጠፋባችሁ አላችሁ። ግን የምታውቁ ሰዎች የክላውድ ስቶሬጃቸውን ከፌስቡክ ወደ ጉግል ነው ያዞሩትና ለምንድን ነው ያዞሩት? ምክንያቱ ምንድነው? የአብዛኞቻችን አካውንት እንዲጠፋ ምክንያትም ሆኗል በዚህ ምክንያትና ብዙ ሰው ኦልድ አካውንት ነበሩ በጣም ከ96 በላይ ብዙ ብሬሮች እነ ቡፎን ሁሉ ያሉት እኔም ሙላ ነበረኝና በጣም የነበረው ሰው ነበርና እንደዚህ ምክንያት ተሆኗልና ለምንድን ነው የቀየሩት? እንደዚህ እንዲሆን ያደረጉበት ምክንያት ምንድነው ብለን ስንጠይቅ ያው ኤፍቲጂ የሚያስቀምጡት ነገር ከፌስቡክ ወደ ጉግል የዞረበት ምክንያት to eliminate multiple አካውንቶችን ለማስወገድ ነው ብሏል። ይሄ እንደ ምክንያት ለማስቀመጥ ትንሽ ቢከብድም ለምን አሁንም መልቲፕል አካውንት መጠቀም ይቻላል፣ ግን ሞር ይመስለኛል ፌስቡክ ሲሆን በአንድ ፌስቡክ አፕ ላይ ብዙ ኢሜል ኮኔክት ብዙ ፌስቡክ ክሬት አድርገን በኋላ ፌስቡክን ሎጊን ሎግ አውት እያለን ብዙ አካውንት እንድንጠቀም ሞር ኢዚ ነው ከአሁኑ አንፃር ማለት ነው። እና እንደዛ ስለሆነ መልቲፕል አካውንትን ለማስወገድ እንደ ምክንያትነት አስቀምጠዋል። እና ደግሞ ለኤፒአይ ሲንክ ፌሊየር ብዙ ጊዜ አካውንት ሎጊን ስትሉ ምናምን ፌል የማድረግ ነገር ብዙ ጊዜ ይሄ ከጌሙ ሳይሆን ችግሩ ከፌስቡክ ችግር ነውና ብዙ ጊዜ ፌል ያደርጋልና በከስተመር ሰፖርት በኩል ብዙ ጊዜ ኮምፕላይንት ምናምን ሲመጣባቸው የኤፒአይ ፌሊየርን ምክንያት በማድረግ ምን አስወግደውታል ፌስቡክን ከክላውድ ስቶሬጅ። ሌላው ደግሞ ለክላውድ ቬሪፊኬሽን ኤንድ ሪስቶር ፐርቼዝስ ለምሳሌ አሁን ኮይን ዳይመንዶች ምናምን ፐርቼዝ ስናደርግ ልክ ሎግአውት ወደ ሎጊን ስንል በፌስቡክ ጊዜ በእርግጥ በዛ ጊዜ እኔ አርጌ ግን ያው እንደ ምክንያት ያስቀመጡት ይሄን ስለሆነ ነው ሪስቶር ለማድረግ በጣም ያስቸግራል ነው የሚሉት። ለምን የምንገዛው ፐርቼዝ የምናደርገው ከጉግል ከፕሌይ ስቶር ስለሆነ ፕሌይ ስቶር እና ፌስቡክ ሲምለስ የሆነ በቃ የሆነ ምንም ዲስቶርት ያልሆነ ፍሎ የጠበቀ ኮኔክሽን ካልኖራቸው በዛ ሰዓት ሎጊን ስንል የገዛ ነው ዳይመንድም ሆነ ኮይን በጊዜ ነበሩት ማለት ነው እነሱን የማግኘት አካውንታችን ውስጥ ቶሎ የመግባት ቻንሳቸው በጣም ሎ ነው የሚሆነው። ለምን በፌስቡክ ሎጊን ብለን ከዛ በኋላ ደግሞ ስንገዛ ደግሞ በምንድን ነው የምንገዛው? በጉግል ነው የምንገዛው። 3 ስቴፕ ይሄዳልና ኮኔክሽኑ ፍሎውን ካልጠበቀ ብሩ ተከፍሎ አየር ላይ ሊቀር ይችላል ሳይገባልን ማለት ነው። ከዛ ደግሞ ገና በከስተመር ሰፖርት በኩል ትንሽ ጊዜ ይወስዳልና ይሄ ነገሮችን ለማስተካከል ነው ብለዋልና ያው በዚህ ምክንያት ብዙ ሰው አካውንታችንን አጥተናል። ሳድሊ ይሄ ነገር የተከሰተው በዲኤልኤስ 23 ላይ ዲኤልኤስ 23 ሲመጣ ኮኔክቱ ወደ ጉግል ተቀይሮ ነው የመጣው ልክ እንደመጣ 23 እንደመጣ ማለት ነው። ሶ ያው ብዙዎቻችን አካውንታችንን ያጣነው የዛ ሰዓት ይመስለኛል። ምክንያቱም ያው ብዙ ጊዜ አካውንታችን ማክስ ከሆነ በኋላ ብዙም ኬር አንሰጠውም። ጌሙንም ደልተን መልሰን ስንጭ ነው ማይጠፋም ነበር ድሮ። አሁንም እንደዛ ነው። በርግጥ እንደዛ ስለሚሆን ብዙ ጊዜ ልክ ደልተ ነው ልክ 23ን ስንጭን ሪሴት አድርጎ ነው የሚጠበቀን ማለት ነውና ያልደለቱ ስልካቸው ላይ ጌሙ የነበረ ሰዎች ነው እስካሁን ድረስ አካውንቱ እጃቸው ሊቆይ ይችላል። አራተኛው ደግሞ ከስተም ሎጊን ለምንድን ነው ዲኤልኤስ የማይኖረው? እንደነ ኮናሚ እንደ ሌሎች ጌሞች እንደ ፉትቦል እንደ ሌሎች ጌሞች ለምንድን ነው ከስተም ሎጊን የማይኖረው? ግዴታ ለምንድን ነው በኢሜልና በኢሜል ሳይን ኢን የምናደርገው? ብዙ ጊዜ አካውንት ተደራረበብኝ ምናምን ያን አካውንት ይጠፋብናልና ይሄን ነገር ለምንድን ነው የማይኖረው ብለን ደግሞ ያው ኤፍቲጂ እንደምክንያት አስቀምጠው እስካሁን ክሬት ያላደረጉበት ምክንያት የአንደኛው ሃይ ኮስት የሰርቨር ሃይ ኮስት መኖሩ ነው። ለምን ሰፓሬት የሆነ የራሳቸውን ለዚህ ለሎጊን የራሳቸውን የሆነ የክላውድ ስለሚያስቀምጡ ከዛ በኋላ ደግሞ እሱን ደግሞ ሌላ ሃይ ኮስት የሆነ ኤክስተርናል ተጨማሪ ወጪ ነው የሚያመጣባቸው። ከዛ በኋላ ደግሞ ሁለተኛው ደግሞ እንደ ምክንያት ያስቀመጡት እንደ ሴኩሪቲ ኢሹ ነው። ምናልባት ያ ሰርቨር ሃክ ቢደረግ አካውንት ቢጠፋ
የተለያዩ ነገሮች ቢፈጠሩ ኪሳራ ውስጥ የመግባት ቻንሳቸው ከባድ ስለሆነ ከዚህ ይልቅ እነሱ ሰርድ ፓርቲን ተጠቅመው በጉግል ለክላውድ ሰርቭ ስቶር ለማድረግ ጉግልን ተጠቀሙ ማለት ነው። እነዚህ አሁን ከኤክስተርናል ኤክስትራ ወጪ ራሳቸውን ፕሮቴክት አድርጉ። ለሴኩሪቲውም ለምኑም ጉግል የተሻለ ስለሆነ ማለት ነው። ከዛ አምስተኛው ብዙ ጊዜ የሚገጥመን እንደዚህ የሚመጡ ፕሌየሮች ለምንድነው በራሳችን መግዛት የማንችለው? ፕራይስ ታግ አድርገውላቸው ኤፍሲ ላይ ያለ ይመስለኛል። ሌሎች ጌሞች ላይ ምናልባት አንዳንድ አይተሞች የራሱ ሾፕ ፊቸር አለውና እንደዛ ኖሮት ለምንድነው መግዛት የማንችለው? እንደዚህ አይነት ፊቸር ቢመጣ ፐርሰናሊ እኔ እንደዛ ቢመጣ ደስ ይለኛል። ያው ፕራይሱን ቀነስ አድርገውት እንዳሁኑ 30 40 ሳይሆን ከዛ አነስ ባለ ዋጋ አምጥተውት ሰው ኤኒ ታይም ቢገዛ ከሊሚትድ ታይም በተሻለ ማለት ነው 25 ቀን ከሚቀመጥ ኤኒ ታይም እንደዚህ ላይቭ ትራንስፈር ለብቻ ክሬት አድርገውለት እንደዚህ ገብተን ምናምን ነገር መግዛት ብንችል አይነት ፊቸር ያልመጣበት ምክንያት የኤፍዲጂ ምክንያቱ አንደኛ እንደ ምክንያት ያስቀመጡት ሰው ሁሉ ጊዜ ማርኬት ላይ ተጫዋቹን ካገኘው ለምሳሌ አሁን እዚህ ጋር ለምሳሌ ሃውሰን አይደለ ይሄን ሃውሰን እዚህ ሁሌ ስለማየው ለኔ አርጀንት አይሆንም እሱ መግዛት ማለት ነው። ነገ ገዛለሁ ከነገ ገዛለሁ በሚል ሐሳቤ ሰው አይገዛም እና ያለው ፕሮፊት ከዚህ ወይ ይልቅ ያኛው በሊሚትድ ታይም ኤዲሽን የሚመጣ የተሻለ ነው በሚል ነው። ሁለተኛው ደግሞ ፕራይሱ ኤክስፔክት ከሚደረገው አሁን ከሚመጣው 40 እና 30 ዶላር መውረድ ስለሚኖርበት ከወረደ ደግሞ ሁሉም ሰው መግዛት ከቻለ ያ ካርድ ቫልዩ ያጣል። አሁን ለምሳሌ እዚህ ላይ ይሄ ካርድ CR7 የ2014 ሊሚትድ ኤዲሽን ይሄም እንደዛው ቲዮቲ ባላንዶር ዴምቤሌ ምናምን አሁን እነዚህ ዝም ብሎ ራንደምሊ በትንሽ በ15 በ10 ዶላር በ20 ዶላር ምናምን ቢያመጧቸው ሁሉም ሰው ይኖራል ተጫዋቹ ፕሌየሮቹ ከዛ ከነኖርማ ከነዚህ ከነ ሃላንድ ከነ ሃኪማ ይሻሉ ይሄን ምንም ፕሌየሩ ስፔሻልነቱን ያጣል ሁሉም ሰው ሲኖረው ማለት ነው። አሁን ሃላንድ አለኝ ብሎ ሰው የሚደሰት ያለ አይመስለኝም ሁሉም ሰው ስላለው። ግን አሁን ለምሳሌ CR7 ያለው ሰው ምናምን ሜሲ እነዚህ ለትራንዚት ምናምን ግራይንድ ስለሚደረጉ ይገኛሉ። ሁሉም የማግኘት ቻንስ ቢኖረውም ግን የማያገኝ ይኖር እንደዚህ በሚሆንበት ሰዓት ላይ ካርዱ ቫልዩ ይኖራል ሁሉም ሰው ጋር ባልኖረ ቁጥር ያው የተሻለ ይሆናል። ሶስተኛው እና የመጨረሻው ኤኒ ታይም ተጫዋቹን ማግኘት ከቻሉ ጀምስ እዚህ ጋር ላይ ገብተው ከጀምስ ከነዚህ ዳይመንድ የሚገዙበት ሪዝን አይኖርም ማለት ነው ፕሌየሮች። ምክንያቱም ኤኒ ታይም ፕሌየሩን በብር መግዛት ከቻሉ ግራይንድ ያደረጉም ካሪየር ሞድ አስፈላጊ አይሆንም። ያው ካሪየር ሞድ ብዙ ጊዜ ለኮይንስ ፕሪፈር ስለሚደረግ እና ያው ፕራይስ ላደርም ያህል ሰው ዋጋ አይሰጠውም። ከዚህ ላይ የሚገዙ አብዛኛው እንደውም ያየሁት ምንድነው ከ50% በላይ የሚሆነው የዲኤልኤስ ፕሮፊት የሚገኘው ከዚህ ከጀምስ ነው። እዚህ ጋር ካሉት ማለት ለምን ሰው ተጫዋች አፕግሬድ ለማድረግ ሎተሪ ሞድ የሆነ ይሄ እዚህ ጋር ትራይ የምናደርገው ነገር አለ አይደለ ኤጀንት ምናምን ይሄኛው ምናምን ለመሞከር ኤፍቲጂ የተሻለ ፕሮፊት የሚያገኘው ወይ ይሄኛው ወይ ነው። ምንም ሪዝን አይኖርም ሰው ይሄን የሚገዛበት ማለት ነው። ጀምስ ላይ ኢንቨስት ማድረግ ቻንሱ በጣም ሎ ይሆናል። የሚፈልገውን ፕሌየር ብቻ ትንሽ ጌም ተጫውቶ ግራይንድ አድርጎ አፕግሬድ ያደርጋል። እኛ ባንገዛ የሚገዛ ብዙ ኮሚኒቲ አለ። ያን ኮሚኒቲ ያጣሉ። ይሄን ነው እንደ ምክንያት ያስቀመጡትና አይ ገስ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ሌላ ማወቅ የምትፈልጉት ስለ ዲኤልኤስ አንደርስታንድ ማድረግ የምትፈልጉት ነገር ምናምን ካለ ኮሜንት ስራ አስቀምጡልኝ። ስለ ሲዝን ፓስ ደግሞ ዲስካውንት ያላችሁ ስጠይቁኝ ነበረ። እስቲ የዚህ ቪዲዮ ኢንጌጅመንት አይቼ ያው ኮሚኒቲው ትንሽ ከሆነ ኪሳራው
ይወዳኛል። ምንም ቪዲዮ ካለቀ በኋላ ሰው እየመጣም ስለሚያስቸግር አይገስ የቪዲዮ ይጠቅማችኋል ብዬ አስባለሁ። የተወሰነ መልኩ አንደርስታንድ ለማድረግ ስለ በፊት ቢኤልኤስ ምናምን። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክም ማድረግ እንዳትረሱ። ፔስ